ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ስተዲ ስማርት ኢትዮጵያ ነው። እንግዲህ ከዚህ በፊት የምታውቁ ኖቶችን በማዘጋጀት በቴሌግራም ዌብሳይት እና በቲክቶክ ገጻችን ላይ ፖስት በማድረግ ነበር። አሁን ደግሞ ኖቱን ኤክስፕሌን እያደረግን ቪዲዮ ይዘንላችሁ መጥተናል። ሀሳብ አስተያየታችሁን ከቪዲዮ ካያችሁ በኋላ ኮሜንት ላይ ያስቀምጡልን። ዛሬ እንግዲህ የምንጀምረው ያው የምንታወቀው ከ9 እስከ 12 ያሉ ሰብጀክቶች ላይ ኮንተንት በማውጣት ነው። ከ9ኛ ክፍል ባዮሎጂ ዩኒት 1 እንጀምራለን ማለት ነው። የዛሬ ቪዲዮአችን ዩኒት 1 ኢንትሮዳክሽን ቱ ባዮሎጂ የሚለው ነው። ባዮሎጂ ምንድን ነው? ለምን ነው ባዮሎጂ የምናጠናው? የሚሉትን ነገሮች የምናይ ይሆናል። ዩኒት 1 ባዮሎጂ ምንድን ነው? ያው 7 እና 8 ላይ ስለተማራችሁ ያን ያህል የሚከብድ ኮንሰፕት አይደለም። ባዮሎጂ ምንድን ነው ስንል መጀመሪያ የምናየው ምንድን ነው? the definition of biology ነው። biology ምንድን ነው? biology is the scientific study of life ነው ማለት ነው or living thing ህይወት ያለው ወይም የሚኖር ነገር የሚያጠና ሳይንቲፊክ ስተዲ። ማንኛውም ስተዲ ሳይሆን ሳይንቲፊክ የሆነ ስተዲ ምንድን ነው ማለት ነው? ባዮሎጂ ነው ማለት ነው። biology is the scientific study of life or living thing የሚያጠናው ስለ ሊቪንግ ቲንጎች ወይም በህይወት ስላሉ ነገሮች ከሆነ አንድ ነገር በህይወት አለ የምንለው ምን ሲኖር ነው? በሊቪንግ ኦርጋኒዝሞች ወይም ሊቪንግ ቲንጎች የተለያየ አይነት ባህሪ ይኖራቸዋል። ግን ኮመን የሆነው ባህሪያቸውን እዚህ ጋር ሊስት አድርገናል። እሱን are composed of one or more cells። ሴል እንግዲህ the fundamental unit of living thing ነው። ሴል ማለት cells are smallest unit of life or the fundamental unit of life ናቸው። እንደዛ ከሆነ ሴል ማንኛውም በህይወት አለ የምንለው ነገር ከአንድ ወይም ከብዙ ሴሎች የተገነባ መሆን አለበት። ዋን ሴል የምንላቸው ለምሳሌ ባክቴሪያዎች ምናምን ዩኒሴሉላር ናቸው ወይም ሲንግል ሴል ናቸው። ሲንግል ሴል ኦርጋኒዝም ናቸው። መልቲ ሴል የምንላቸው ሞር ሴል ያላቸው ደግሞ ልክ እንደ ፕላንት፣ አኒማል እንደዚህ አይነት ኦርጋኒዝሞች መልቲ ሴሉላር ናቸው ማለት ነው። ከአንድ ወይም ከዛ በላይ ከሆነ ሴል መሰራት አለበት። ሁለተኛ ደግሞ ማደግ አለበት፣ ግሮ የሚያደርግ መሆን አለበት። አንድ ኦርጋኒዝም ኦር አንድ ቲንግ ሊቪንግ ነው ወይም በህይወት አለ የምንለው ግሮ ያደርጋል፣ ካን ፕሮዲውስ ይራባል፣ ትራንስሚት ጄኔቲክ ኢንፎርሜሽን ቱ ዘ ኦፍስፕሪንግ ዲኤንኤ ወይም ዘረመል ኢንፎርሜሽንን ከአንድ ጀነሬሽን ወደ ሌላ ጀነሬሽን ያስተላልፋል ማለት ነው። ኒድ ኤነርጂ ቱ አኮምፕሊሽ ወርክ። ማንኛውም ነገር ለምሳሌ ግሮ ለማድረግ ሪፕሮዲውስ ለማድረግ እነዚህን ሁሉ ስራዎች ለመስራት ምን ያስፈልጋል? ኤነርጂ ያስፈልጋል። ሊቪንግ ቲንጎች ምን ይጠቀማሉ? ኤነርጂ ይጠቀማሉ። they need energy to do or to accomplish work. The other thing is maintain relative constant internal condition homeostasis የምንለው ማለት ነው። homeostasis ማለት ኢንተርናል ኮንዲሽናቸውን ኮንትሮል ያደርጋሉ። ለምሳሌ ቴምፐሬቸራቸው ሊሆን ይችላል። ማንኛውም የኢንተርናል ኮንዲሽናቸውን ኮንትሮል ያደርጋሉ እነዚህ ሊቪንግ ቲንግ ለመባል ማለት ነው። ወይም ሊቪንግ ቲንጎች ኮመን ባህሪያቸው ያ ነው አንደኛው። ሌላው ኬፓብል ኦፍ ኢቮሉሽን አዳፕሽን ቱ ዘ ኢንቫይሮንመንት፣ ኢንቫይሮንመንቱን አዳፕት አድርገው የመኖር ካራክተሪስቲክስ አላቸው። እነዚህ እዚህ ጋር የጠቀስናቸው ፕሮፐርቲዎች በሙሉ ኮመን ናቸው ስንል ሊቪንግ ቲንጎች ይህን ብቻ ያደርጋሉ። ከዚህ ውጭ ለምሳሌ አኒማሎች ስናያቸው ሙቭመንት አላቸው። ከአንድ ቦታ ወደ አንድ ቦታ ሊሄዱ ይችላሉ ምናምን። ይሄ ኮመንሊ አንድ ኦርጋኒዝም ሊቪንግ ነው ለማለት እነዚህን ባህሪዎች ሊይዝ ይገባል ማለት ነው። the other thing is what is scientific study? biology ምናል the scientific study of living thing። living thing ማለት እነዚህን ባህሪ የያዘው ከሆነ ሳይንቲፊክ ስተዲ ስንል ምን ማለታችን ነው? ሳይንቲፊክ ስተዲ ስንል ምን ማለታችን ነው? biologists study living things using scientific method። ባዮሎጂስቶች ወይም አጥኚዎች፣ የባዮሎጂ አጥኚዎች ሳይንቲፊክ ሜተድ ተጠቅመው ሊቪንግ ቲንግን ያጠናሉ። this study follows a study of a structure process that can be verified, observed, measured either directly or indirectly within the help of tools and technology።
ሳይንቲፊክ ስተዲ ማለት ሳይንቲስቶች ሳይንቲፊክ ሜተድ በመጠቀም ያ ሳይንቲፊክ ሜተድ ደግሞ ሲጠቀሙ ምን ይሆናል? ቬሪፋይድ የሆነ ኦብዘርቭድ የሆነ ሜዥርድ የሆነ በቱሎች በመጠቀም እንደዛ የሚደረግ ነገር ሳይንቲፊክ ስተዲ ይባላል። ሳይንቲፊክ ስተዲ ኢዝ the study that follow a structure and process that can be verified, observed, measured either directly or indirectly by using different technologies and tools ነው። ለምሳሌ ማይክሮስኮፕን ተጠቅሞ ማጥናት ያ ሳይንቲፊክ ስተዲ ነው ማለት ነው። ሶ በጣም ባዮሎጂ ላይ ባዮሎጂ ምንድን ነው ሲባል ስንጀምር የምናየው ቃሉ ከየት መጣ ነው? ኤቲሞሎጂ ነው። ከግሪክ ነው የመጣው። ባዮስ ማለት ላይፍ ነው። ሎጎስ ማለት ስተዲ ነው። ይሄ ቀላል ኮንሰፕት ይመስለኛል። ከዚህ በፊት የተማራችሁት ይመስለኛል። ባዮስ ላይፍ ነው፣ ሎጎስ ስተዲ ነው። ኔሚንጉ የመጣው ነው። ቀጣይ ለምንድን ነው ባዮሎጂ የምናጠናው? ባዮሎጂ ማጥናታችን ጥቅሙ ምንድን ነው? humans are born in curiosity about a natural world. The studying biology helps to understand how living things work and function and how they interact with the environment. የሰው ልጅ መመራመር ነገሮችን ማወቅ ፍላጎት አለው። ከዛ ውስጥ ያ ደግሞ ምን እንዲያደርግ ያደረገው ለምሳሌ አንደርስታንድ እንዲያደርግ ላይፍን አንደርስታንድ ለማድረግ ያጠናል ማለት ነው። ላይፍን አንደርስታንድ ማድረግ ነው ዋናው የሰው ልጅ ባዮሎጂን ሊያጠናበት ይቻላል። ላይፍን አንደርስታንድ የምናደርገው እንዴት ነው? አንደኛ ሊቪንግ ቲንጎች እንዴት ነው ወርክ የሚያደርጉት፣ እንዴት ነው ፈንክሽን የሚያደርጉት፣ እንዴት ነው የሚራቡት፣ እንዴት ነው የሚያድጉት፣ የሚንቀሳቀሱት ኦል ፈንክሽን እንዴት ነው የሚያደርጉት የሚለውን ለማወቅ። ሁለተኛ ደግሞ ኢንተራክት የሚያደርጉት ከኤንቫይሮንመንታቸው ጋር እንዴት ነው ምግብ የሚመገቡት፣ እርስ በርስ ያላቸው ኢንተራክሽን ምንድን ነው፣ ከኤንቫይሮንመንት ጋር ከቴምፕሬቸር አካባቢ ጋር ያላቸው ሪሌሽን ምንድን ነው የሚለውን ለማወቅ ነው። ባዮሎጂ የምናጠናው እንዳጠቃላይ ላይፍን ምን ለማድረግ ነው? አንደርስታንድ ለማድረግ ነው። ላይፍን ደግሞ አንደርስታንድ የምናደርገው እንዴት ይሰራል፣ እንዴት ፈንክሽን ያደርጋል፣ እንዴት ኢንተራክት ያደርጋል ብለን ነው ማለት ነው። ባዮሎጂን ስናጠና አንደርስታንድ ስናደርግ ሊቪንግ ቲንግ ምን አፕሊኬሽን ይሰጠናል? ዲፍረንት አፕሊኬሽን ሪል ወርልድ አፕሊኬሽኖች አሉ። ለምሳሌ ድረግ ዲስከቨሪ አለ። ድረግ ዲስከቨሪ መድኃኒቶችን እንድናገኝ ለተለያዩ በሽታዎች መድኃኒቶችን ለማግኘት ይጠቅማል። ሌላ አንደርስታንድ ኢኮሲስተሙ ይሄ ሊቪንግ ቲንግ የሚኖርበት አካባቢ ምን አይነት ነው፣ ኤንቫይሮንመንቱ፣ ግሎባል ዋርሚንግ ኤቭሪቲንግ ከኢንቫይሮንመንቱና ከሊቪንግ ቲንግ ኢንተራክሽን ጋር ለማጥናት ይጠቅማል። ሌላ አድቫንስመንት ኢን ጄኔቲክስ ኤንድ ሴል ባዮሎጂ ለምሳሌ ልክ ጄኔቲካሊ ኢንጂነርድ የሆኑ ነገሮች እንደሚሰሩ ሜዲሲኖች ለአግሪካልቸር እነዛ ጥቅም ይሰጣል ማለት ነው። ሌላ ባዮሎጂ የሚባለው ደግሞ ክራይምን ኢንቨስቲጌት ለማድረግ ለምሳሌ አሻራ ዲኤንኤ አናሊሲስ ሰርቶ ክራይምን ኢንቨስቲጌት ለማድረግ ፎረንሲክ ባዮሎጂ ይጠቅማል። ሌላ ፈርመንቴሽን እና ተመሳሳይ ፕሮሰሶች ለምሳሌ አልኮሊክ ድሪንኮች እንዴት ይሰራሉ፣ ቤኪንግ ፓውደሮች ቤኪንጎች እነዚህ ይስቶችን በመጠቀም ምናምን እንዴት ነው እነዛን ነገሮች ማዘጋጀት የሚቻለው፣ ቺዝ ፕሮዳክሽን። እነዚህ በጣም አነስ ያሉ ለኤግዛምፕል ያህል የጠቀስናቸው ናቸው እንጂ ብዙ አፕሊኬሽን አለው። መጽሐፋችን ላይ ኢንዲቴል ተቀምጧል። ይሄ እንደምታውቁት ሾርት ኖት ስለሆነ ሀሳቡን እንድትይዙት እና ኮንሰፕት ላይ ትኩረት ለማድረግ ነው ይሄን የተጠቀመው። ዲፍረንት አፕሊኬሽን አለው ኢን ዲፍረንት ኤሪያ ኦፍ ወርክ ላይ ጥቅም ይሰጣል ማለት ነው። ለምሳሌ እዚህ ጋር ስፔሲፊክ አፕሊኬሽን ፈርመንቴሽን፣ ቅድም እንዳልኳቸው አልኮሎች ፈርመንት በማድረግ እንዴት ነው አልኮሎችን የምንሰራው፣ ለምሳሌ ይስቶችን በመጠቀም ፈርመንቴሽን እንዴት እንሰራለን ምናምን። አንቲባዮቲክሶች ደግሞ ሜዲሲኖችን ለማግኘት እንዳልነው ልክ ፔንሲሊን ከፈንገስ ተጠቅመን አንቲባዮቲኮች እንሰራለን ባክቴሪያ የሚከላከሉ። ለምሳሌ ኢንዱስትሪያል ኬሚካሎችን ደግሞ ልክ ስትሪክ አሲድ ላክቲክ አሲድ ተጠቅመን ባክቴሪያዎችን ፈንገሶች እንዴት መቆጣጠር ማድረግ ማጥፋት እንችላለን። ስዌጅ ዲስፖዛል ደግሞ ባክቴሪያዎችን እንዴት ፍሊተር ማድረግ እንችላለን የሚለው ያሳያል። ስፔሲፊክ አፕሊኬሽኖች ናቸው። እነዚህን መጽሐፋችሁ ላይ ዲቴል ስላለ ከዛ ላይ ልታዩት ትችላላችሁ። ወደ ዋና ኮንሴፕት ላይ ትኩረት እናድርግ ብዬ ነው። ቀጣዩ ሳይንቲፊክ ሜተድ። ዋት ኢዝ ሳይንቲፊክ ሜተድ? ቅድም ሳይንቲፊክ ስተዲ ምንድን ነው ስንል ሳይንቲፊክ ሜተድን ተጠቅሞ ሳይንቲስት ቬሪፋይድ የሚሆን ነገር በቱሎች ተጠቅሞ የሚሰራው ነው ብለናል። ዋት ሳይንቲፊክ ሜተድ?
ኢንኪውሪ መረጃዎችን ኢንኪውሪ የማድረግ ኤክስፐሪመንቶችን የመስራት እና የመረዳት ሳይንስ ነው። ሶ ኢንኪውር ስናደርግ ደግሞ ሳይንቲፊክ ሜተድ ያስፈልጋል። ሳይንቲፊክ ሜተድ ኢዝ a series of steps that guide scientists through a scientific investigation. So ሳይንቲስቶች አንድን ስራ ለመስራት ወይም አንድን ሳይንቲፊክ ኢንቨስቲጌሽን ለመስራት የሚከተሏቸው ስቴፖች ናቸው ማለት ነው። ሳይንቲፊክ ሜተድ የምንላቸው እነዚህን ስቴፕ ባይ ስቴፕ እናያቸዋለን። የመጀመሪያው ኦብዘርቬሽን ነው። ማንኛውም ሰው ኦብዘርቭ ያደርጋል። ሰዎችም ጥናቶችን እንዲያጠኑ ምናምን የሚረዳቸው ኦብዘርቭ ማድረጋቸው ነው። አካባቢያቸውን ለመረዳት ኦብዘርቭ ያደርጋሉ። ኦብዘርቭ ካደረጉ በኋላ ደግሞ ጥያቄ ይጠይቃሉ። ያ ለምን ሆነ? ይሄ ለምን ሆነ? አስክ ኩዌስችን ያደርጋሉ። ኩዌስችን ካነሱ በኋላ ምን ያደርጋሉ? ሳይንቲፊክ አሁን እዚህ ጋር ሳይንቲፊክ የሚሆነው ልክ ማንኛውም ሰው አይቶ ጥያቄ ሊጠይቅ ይችላል። ግን ሳይንቲፊክ የሚሆነው ሃይፖቴሲስ እናስቀምጣለን። ለምን ሆነ ብለን ማለት እነዚህ ሃይፖቴሲሶችን ደግሞ ቴስት እናደርጋቸዋለን። ቴስት ስናደርግ ደግሞ ሪዛልት እናገኛለን። ያን ሪዛልት ዳታ ሃይፖቴሲሳችን ሰፖርት ያደርጋል አያደርግም የሚለው እናያለን። ካላረገ ተመልሰን ሌላ ሃይፖቴሲስ እናደርጋለን። ካደረገ ደግሞ ሜክ ኮንክሉዥን እናደርጋለን። ዋን ባይ ዋን ስናያቸው ኦብዘርቬሽን ማለት ቢግንስ ዊዝ ኬርፉል ኦብዘርቬሽን። ማንኛውም እይታዎችን ማንኛውም ኦብዘርቬሽን ሳይሆን ነገሮችን ኬርፉሊ የምናይበት ነው ማለት ነው። ኬርፉሊ አይተን ከዛ ጥያቄዎችን እንጠይቃለን። ኦብዘርቬሽን ሊድስ ቱ ኢንኩሪ ለምን ሆነ የሚል ሀሳብ ያመጣብናል ማለት ነው። ለምን ይሄ ሆነ እንጠይቃለን። ጥያቄዎችን ከጠየቅን በኋላ ደግሞ መላምቶች እንሰጣለን። መላምት ፎርሚንግ ሃይፖቴሲስ ነው። ግን መላምት ምን መሆን አለበት? ሳይንቲፊክ መሆን አለበት። ሃይፖቴሲስ ማለት ፕሮፖዝ ሳይንቲፊክ ኤክስፕላኔሽን፣ ሳይንቲፊክ የሆነ ኤክስፕላኔሽን ፖሲብል አንሰር የሆነ ፎር ዘ ሴት ኦፍ ሰም question. So it must be testable ነው ማለት ቴስት አድርገን ትክክል ነው ትክክል አይደለም የሚለው ማወቅ አለብን። ቀጣዩ ስቴጅ ልክ ፎርም ካደረግን በኋላ ሃይፖቴሲስ ቴስቲንግ ሃይፖቴሲስ ነው። ስሩ ኤክስፐሪመንት ቴስት እናደርጋለን። ኤክስፐሪመንት እናዘጋጅና ያን ኤክስፐሪመንት በማዘጋጀት ሃይፖቴሲሳችን መጀመሪያ ይዘን የተነሳ ነው ፖሲብል መላመት ትክክል ነው ወይ የሚለው እናያለን። ያ መላመት ትክክል ነው ወይ የሚለው ደግሞ ቴስት ስናደርግ ዋናው ነገር ዳታ ወይም ኢንፎርሜሽን ማግኘት አለብን። ያን ኢንፎርሜሽን እንደገና ከሃይፖቴሲሳችን ጋር መመሳሰል እናያለን። ከተመሳሰለ ኮንክሉዥን እንሰጣለን። ኮንሲደር ኢፍ ዘ ኦሪጂናል ሃይፖቴሲስ ኩድ ስቲል ቢ ራይት ሪጀክት ኤንድ አክሴፕት እናደርግና እንደገና ሌላ ሃይፖቴሲስ እንሰጣለን። ሪጀክት ከሆነ ሃይፖቴሲሱ የተነሳንበት ትክክል ካልሆነ ማለት ነው። መጨረሻ ላይ ደግሞ ኮሚኒኬቲንግ ፋይንዲንግስ ማለት ፐብሊሽ ልናደርግ እንችላለን፣ ጆርናሎች ላይ ለሰዎች ልንናገር እንችላለን። ያ ነው ማለት ነው። ፎር ኤግዛምፕል አንድ ሳይንቲፊክ ሜተድ እንመልከት። ለምሳሌ ኦብዘርቬሽን you want to use a torch ለምሳሌ ባትሪ ሊኖራችሁ ይችላል። ከዛ ግን ስታበሩት አይሰራም። why ብላችሁ ጠይቃላችሁ። ለምን ደግሞ አይሰራም? ask a question ማለት ነው። why is the torch not working? ሃይፖቴሲሳችን የመጀመሪያ ሃይፖቴሲስ the battery are dead ነው። ባትሪው አልቆ ሊሆን ይችላል ብለን ልናስብ እንችላለን። ባትሪው አልቆ ሊሆን ይችላል ብቻ አይደለም። ሉዝ ሃይፖቴሲሶች ለምሳሌ አይኑ ተቃጥሎ ይችላል ምናምን። የመጀመሪያ ሃይፖቴሲሳችን ባትሪው ተቃጥሎ ሊሆን ይችላል ማለት ቴስቴብል ነው። ቴስቴብል ማለት ባትሪውን በመቀየር ቴስት ማድረግ እንችላለን ማለት ነው። ኤክስፐሪመንታችን ላይ ባትሪውን ሪፕለስ እናደርገዋለን። ከሰራ ሃይፖቴሲሳችን ትክክል ነው። ኮንክሉዥናችን ባትሪው አልቆ ነበር፣ ባትሪው ተቀይሮ ይሰራል ነው። ቀይረን ካልሰራ ግን ምን እንቀይራለን? አይኑ ተቃጥሎ ቢሆንስ አይን ለምሳሌ አምፖል እንቀይራለን። እንደዛ እያደረግን ቴስት እናደርጋለን። ይህ ነው ሳይንቲፊክ ሜተድ የሚባለው። ቀጣይ የምናየው ቱልስ ነው። ባዮሎጂ ውስጥ ምን አይነት ቱሎችን ይጠቀማሉ? ባዮሎጂ ማለት ሳይንቲፊክ ስተዲ ኦፍ ሊቪንግ ቲንግ ነው። ሳይንቲፊክ ስተዲ ማለት ደግሞ ሳይንቲፊክ ሜተዶችን ተጠቅሞ የሚሰራ ነው። እነዛን ስንጠቀም ደግሞ ምን ብለናል ቅድም? ሳይንቲፊክ ሜተድ ላይ ቬሪፋይድ ኤንድ ሜዠርድ መሆን አለበት። በምን? በቱሎች በቴክኖሎጂ። እነዛ ቱሎች ምንድን ናቸው? ባዮሎጂስቶች የሚጠቀሙባቸው ቱሎች ምንድን ናቸው? biologists use different types of tools for measuring observation, culturing microorganisms. በሁለት ልንከፍላቸዋል እነዛን ቱሎች። የመጀመሪያው ላብራቶሪ ቱል ነው። ሁለተኛው ደግሞ ፊልድ ቱል ብለን እንከፍላለን። በጣም ብዙ ቱሎች አሉ። በደንብ ልታዩት ትችላላችሁ። ለምሳሌ ፎር ኦብዘርቬሽን ሃንድ ሌንሶች አሉ፣ ማይክሮስኮፕ አለ፣ ኤሌክትሮን ላይት ማይክሮስኮፕ የሚባሉ ዜን ግላስ ስላይድ፣ ከቨር ስሊፕ ማይክሮስኮፕ ላይ የምንጠቀማቸው እቃዎች ናቸው እነዚህ።
ሌላ ካልቸሪንግ ኢንዱስትሪያላይዜሽን። ካልቸሪንግ ማለት ልክ እርሻ ቦታ ላይ ተአርሶ እህል እንደሚዘራ ማይክሮ ኦርጋኒዝሞች ባክቴሪያዎችም ላቦራቶሪ ውስጥ ይዘራሉ ወይም እንዲራቡ ይደረጋል ማለት ነው፣ የሚመቻቸው ቦታ። ስቴሪላይዜሽን ስንል ደግሞ ልክ ነገርየውን ከሌላ ማይክሮ ኦርጋኒዝም ማጽዳት፣ ንጹህ ማድረግ ማለት ነው። እነዚህን ለማድረግ የተለያዩ ቱሎች አሉ። ለምሳሌ አውቶክሌቭ አለ። አውቶክሌቭ ስተሪላይዝ ነው የሚያደርግልን ማቴሪያል ሃይ ቴምፕሬቸር እና ፕሬዠር ስቲም በመጠቀም የምናስገባው እዛ አውቶክሌቭ ውስጥ የምናስገባው ነገር ሙሉ ለሙሉ ክሊን ያደርግልናል ማለት ነው። ኢንኩቤተር ደግሞ ሜንቴን ስፔሲፊክ ኤንቫይሮንመንት ቴምፕሬቸር ተጠቅመን የምናደርጋለን ካልቸር እናደርጋለን። ለምሳሌ ባክቴሪያን ለማሳደግ ከፈለግን እዚህ ካልቸር ፎር ስፔሲፊክ ቴምፕሬቸር እነሱ የሚያድጉበትን የሚመቻቸውን ቴምፕሬቸር ላይ አድርገን ካልቸር እናደርጋቸዋለን፣ እናሳድጋቸዋለን ማለት ነው። እነዛ ማይክሮ ኦርጋኒዝሞች ለምሳሌ ኮንቴነሮች፣ ለምሳሌ ፔትሪ ዲሽ ላይ ካልቸር እናደርጋለን። ካልቸር ቲዩብ የሚባል አለ፣ ፍላስኮች አሉ። እነዚህን መጽሐፋችሁ ላይ በደንብ ዲቴል ይዋቸው እንዳትረሷቸው። ሌላ ሜዠሪንግ ኤንድ ሂቲንግ ላይ ባላንሶች ለመለካት፣ ኬሚካሎችን ለመለካት ቴርሞሜትር ቴምፕሬቸርን፣ ፒኤች ሜትር ፒኤች ቫሊዩን፣ ቢከር አለ፣ ሆት ፕሌት አለ፣ በዝነር በርነር አለ። ለማሞቂያ ለማፍያ ይጠቅመናል ማለት ነው። ለማሞቂያ ለማፍያ ይጠቅመናል ማለት ነው። ሃንድሊንግ ኤንድ ዳይሴክቲንግ ደግሞ ነገሮችን ለመያዝ ለምሳሌ ድሮፐር፣ ቶግስ፣ ፎርሲፕስ፣ ልክ ስፓቱላ፣ ዳይሴክቲንግ ቱልስ እነዚህም እንትን እያደረጋችሁ በፒክቸር እያደረጋችሁ ኢንተርኔት ላይም ሰርች ማድረግ ትችላላችሁ። ብታያቸው ሞር አንደርስታንድ ለማድረግ እና ለመያዝ ይጠቅማችኋል ማለት ነው። እነዚህ በሙሉ ምንድን ናቸው? ላብራቶሪ ቱሎች ናቸው። ላብራቶሪ ቱል ማለት ላብራቶሪ ውስጥ የምንጠቀማቸው ቱሎች ናቸው፣ ወይም ባዮሎጂስቶች የሚጠቀሟቸው ቱሎች ናቸው ማለት ነው። ቀጣዩ ፊልድ ቱል ነው። ፊልድ ቱል ለምሳሌ ኢንሴክት ኔት እና ፊሽንግ ኔት እዚህ ጋር ተቀምጧል። አስ ኤግዛምፕል ብዙ አሉ። ኢንሴክት ኔት የምንለው ኢንሴክቶችን ኮሌክት ማድረጊያ ወይም ለመያዣ ልክ መረብ ነገር ነው። ፊሽንግ ኔት ደግሞ አኳቲክ ኦርጋኒዝሞችን ውሃ ውስጥ የሚኖሩ ፕላንቶችም ሆኑ አኒማሎችን ለመያዝ የሚጠቅም ኔት ነው ማለት ነው፣ ወይም መረብ ነው። ዜን ዘ ኔክስት ፓርት ኦፍ chapter 1 is light microscope. Microscope is ኢንስትሩመንት ነው፣ ባዮሎጂስቶች የሚጠቀሙት ኢንስትሩመንት ነው። ጥቅሙ ደግሞ ምንድን ማድረግ ነው? ማግኒፋይ ማድረግ ነው። ማይክሮስኮፕ ማግኒፋይ ኦብጀክትስ ነገሮችን ያሳድግልናል፣ በትልቁ ያደርግልናል። ኮምፓውንድ ላይት ማይክሮስኮፕ። ላይት ማይክሮስኮፕ በሁለት ይከፈላል። ቤዚካሊ ሲምፕል ማይክሮስኮፕ እና ማይክሮስኮፕ። ሲምፕል የምንለው አንድ ሌንስ ብቻ ያለው ልክ እንደ ሃንድ ሌንስ አይነቶች ሲምፕል ናቸው። ኮምፓውንድ ማይክሮስኮፕ የምንለው ደግሞ ሁለት ፓርት ኦፍ ሌንስ ይኖረዋል። ኮምፓውንድ ላይት ማይክሮስኮፕ ማግኒፊኬሽን ኢዝ ኤ ፕሮዳክት ኦፍ አይፒስ ኤንድ ኦብጀክቲቭ ሌንስ። ስለዛ ኮምፓውንድ የተባለበት ምክንያት ያ ነው። ምን አለው? አይፒስ ሌንስ አለው፣ ከዛ ኦብጀክቲቭ ሌንስ አለው። ሁለቱም በመያዝ ሁለቱም በማጣመር ነው ማግኒፋይ የሚያደርገው። አይፒስ ሌንስ የሚባለው ከ4 እስከ 100 ታይምስ ማግኒፊኬሽን ፓወር ሲኖረው፣ ኦብጀክቲቭ ሌንስ የሚባለው ማለት አይፒስ ሌንስ የሚባለው ደግሞ 10 ታይምስ አለ። የሁለቱም በማብዛት ለምሳሌ 10 አይፒስ ሌንሱ ሁሌም 10 ነው። ኦብጀክቲቭ ሌንሱ ግን ከ4 እስከ 100 ነው ብያቸዋል። እነሱን በመቀየር በማባዛት ለምሳሌ 40ውን ብንጠቀም 400 እጥፍ ማግኒፋይ ማድረግ ይችላል። 400 ታይምስ ማግኒፊኬሽን ፓወር ይኖረዋል ማለት ነው። ማግኒፊኬሽን ምን ማለት ነው? ማግኒፊኬሽን ማለት the number of times larger an image is than the real size of the object ነው። ከዋናው እቃ ስንት እጥፍ ያሳድገዋል ወይም ላርጀር ያደርገዋል የሚለው ማግኒፊኬሽን ነው። ሪዞሉሽን የምንለው ግን the ability to distinguish between two separate point ነው። ከሁለት ሴፓሬት ፖይንቶች ዲስቲንጉሽ ለማድረግ ለምሳሌ ስልካችን ላይ ካሜራ ስናነሳ ሪዞሉሽኑ ይሄ ደብዘዝ ብለርድ ይሆናል። ያ ሪዞሉሽኑ ዝቅተኛ ነው ማለት ነው። ሪዞሉሽኑ ምርጥ ሆነ ወይም ማክሲመም ሆነ ስንል ሁለት ፖይንቶችን ዲስቲንጉሽ ማድረግ እንችላለን። በጣም ጥርት ያለ ኢሜጅ ይሰጠናል። ሪዞሉሽን ማለት ጥራት ደረጃው ነው። ማግኒፊኬሽን ደግሞ የማሳደግ ደረጃው ነው ማለት ነው። ይሄ
ኮምፓውንድ ማይክሮስኮፕ ነው። ከላይ ከምታዩት ኦኩላር ሌንስ ወይም አይፒስ ሌንስ የሚባለው አለ። ይሄ 10 ታይምስ የሚያበዛው ነው። ሶ ከታች ቦዲ ቲዩብ አለ። ኖይዝ ፒሱ በታች ኦብጀክቲቭ ሌንሶች አሉ። እነዚህ አራት ኦብጀክቲቭ ሌንሶች ከ4 እስከ 100 ታይምስ ማግኒፊኬሽን ፓወር አላቸው። በዚህ በኩል አርም ነው። ሁልጊዜም ማይክሮስኮፕን ስንጠቀም አርሙን ይዘን ነው የምንጠቀመው። ቀጣይ ስቴጅ አለ። ይህ ስቴጅ የሚባለው ሳምፕል የምናስቀምጥበት ነው። ከታች ስቴጅ ክሊፕ፣ እነዚህ ሁለቱ ስቴጅ ክሊፖቹ የሳምፕሉ እንትኑ ግላሷ ላይ ሆኖ ሲመጣ አጣብቆ የሚይዝልን እንዳይንሸራተት እንዳይንቀሳቀስ የሚያደርግልን ነው። ዲያፍራሙ እዚህ ጋር ላይቶችን የሚገባውን ላይት ሬጉሌት ያደርግልናል። ልክ የአይናችን እንደሚሰፋና እንደሚጠበው ዲያፍራሙንም በማጥበብና በማስፋት ላይቱ ምን ያህል ላይት የሚገባል የሚለው እናሳያለን፣ እንቆጣጠራለን። እዚህ ታች ያለው ላይት ሶርስ ነው። በዚህ ጋር ነው ላይቱ ወደ ላይ የሚወጣው። እዚህ ጋር ቤዝ አለ። ከቤዙ በላይ ፋይንተን ኤንድ ኮርስ አጀስትመንት አለ። እነዚህ ኖዙን ይሄንን ሌንሶቹን በማስጠጋትና በማንቀሳቀስ ፋይንተን በጣም ጥራትን ለማስተካከል ይጠቅመናል። ሶ ይሄ ዚስ ኢዝ ኮምፓውንድ ማይክሮስኮፕ ፓርቶቹን ከዚህ ማየት እንችላለን። ሶ አይፒስ ኦር ኦኩላር የሚባለው ቶፕ ሌንስ ዩዝድ ቱ ሉክ ትሩ ዩዥዋሊ 10 ታይምስ ነው። አይፒሱ ቀጥታ አይናችን የሚያይበት ያለው ከላይ ያለው አይፒስ የሚባለው 10 ታይምስ ይኖራል። ኦብጀክቲቭ ሌንስ የሚባለው ከ4 እስከ 100 ነው። እሱም የሚቀመጠው ኖይዝ ፒስ ላይ ያለበት ቦታው ኖይዝ ፒስ ላይ ነው ያሉት። እነዚህ አራቱ ይሽከረከራሉ፣ መቀየር እንችላለን። and adjustment ኖብ ደግሞ ኮርስ አጀስትመንት እና ፋይን አጀስትመንት አለ። ይሄ የመጀመሪያ ኮርስ አጀስትመንት ጀነራል ፎከስ ሙቭ ስቴጅ ራፒድሊ ነው። ፋይን አጀስትመንት ደግሞ ሻርፕነሱን ነው ማለት ነው የሚቆጣጠረው። ኮንደንሰር ኤንድ ዲያፍራም ቅድም እንዳልኳችሁ ላይቱን ነው የሚቆጣጠረው። ወደ ሳምፕሉ የሚሄደውን ላይት መቆጣጠሪያችን ነው ማለት ነው። ሶ this is ማይክሮስኮፕ ኮምፓውንድ ማይክሮስኮፕ። ቀጣይ እንዴት ነው ማይክሮስኮፕን ሃንድል የምናደርገው? ሁልጊዜም ማይክሮስኮፕን ለመያዝ አርሙንና ቤዙን ነው ከታችና አርሙን ነው የምንይዘው። አርም የምንለው እዚህ አካባቢ ያለው ነው፣ እዚህ ጋር ነው የምንይዘው፣ ወይም ከታች ነው የምንይዘው። ምክንያቱም ማንኛውም እቃ ሊወልቅብን ወይም ሊሰበርብን ይችላል። ሌላ ስታርት ፎከስ ስናደርግ ከ4 ታይምስ ኦብጀክቲቭ ሌንስ ነው የምንነሳው። ምክንያቱም እያሳደግን ነው መሄድ ያለብን። ቀጥታ 100 ታይምስ ላይ ብንሄድ የምንፈልገውን ስትራክቸር ላናይ እንችላለን። ሌላ ኮርስ ኖቡን የምንጠቀመው ኦንሊ ሎ ፓወር ኦብጀክቲቭስ ላይ ሲሆን ነው። ምን ማለት ነው? 100 ታይምሱ እቺ ወደ ታች የምትወርደዋ ረጅም ነች እና ስናሽከረክረው ሊገጭብን ስለሚችል አራቱ ላይ ሆኖ ነው ኮርሱን ሎ ፓወር ኦብጀክቲቭ ላይ ከሆነ ብቻ ነው አራትን ኮርስ ኖቡን የምናንቀሳቀሰው። ያን በጥንቃቄ እናደርጋለን። ሌላ we use only one drop of immersed oil for 100 times። ለ100 ታይምሱ ደግሞ የምንጠቀመው ልዩ እንትን አለ ሜተድ አለ። ኦይል ድሮፕ ኢመርሽን የሚባል ነው። እሱን ላብራቶሪ ሲገቡ የምትረዱት ይሆናል። and focus by moving lens and specimen further apart, never close to avoid a breaking slide። ሌንሶቹ መስታወቱን እንዳይነካብን ወይም ሳምፕሉ እንዳይነካብን መጠንቀቅ አለብን። ሌላ ክሊን ሌንስ ኦንሊ ዊዝ ሌንስ ፔፐር። ሌንሶችን ደግሞ የምናጸዳው በሌንስ ፔፐር በሚባል ማጽጃ ነው። በማንኛውም ነገር አናጸዳቸውም ማለት ነው። ሌላ ቀጣዩ እና ላስት ፓርት ዚስ ዩኒት ኢዝ ጀነራል ላብራቶሪ ሴፍቲ ሩል ነው። ሶ ላብራቶሪ ስንጠቀም የምንከተላቸው ሩሎች አሉ። ያ ደግሞ ፎር ሴፍቲ ኦፍ our colleague ነው። ሶ the important general laboratory safety rule የምንላቸው የመጀመሪያው follow instruction ነው። ላብራቶሪ ውስጥ ያለው ሰው ወይም የላብራቶሪ ቴክኒሽያኑ ወይም ደግሞ መምህራችን ሊሆን ይችላል፣ እሱን መከተል ይኖርብናል። ሌላ ሴፍቲ ኢኩፕመንት ነው። ሁለተኛው ሴፍቲ ኢኩፕመንት ለምሳሌ ነው ዘ ሎኬሽን ኦፍ ፋየር ኤክስቲንግዊሸር፣ አይ ዋሸር ኦር ፈርስት ኤድ ኪት የት እንዳለ ማወቅ አለብን። ሴፍቲ ኢኩፕመንቶች የት እንዳሉ ማወቅ አለብን። ሁለተኛ ድሬስ ፕሮፐርሊ ነው። ዌር ላብ ውስጥ ስንጠቀማ የምንጠቀማቸው ኮቶች አሉ፣ እነዛን እንጠቀማለን። ሴፍቲ ጎግልስ አሉ፣ መነጽሮች
አይን ላይ የሚደረጉ ግላቭ አለ እጅ ላይ የሚደረግ እንደ ኬሚካሉና እንደ ላብራቶሪ ኤክስፐሪመንት ይወስነዋል። ሎንግ ፓንት ልብሳችን ሙሉ ግጥም ያለ ሱሪ መለበስ አለበት። ኤንድ ክሎዝድ ቱዝ ሹ ወይም ሽፍን ጫማ ማድረግ አለብን። ሌላው ኖ ፉድ ኦር ድሪንክ ላብራቶሪ ውስጥ መጠጥ ምግብም ይዞ መግባት መመገብም ትክክል አይደለም ወይም አይፈቀድም። ሌላ ኔቨር ቴስት ኦር ስኒፍ ማሽተት እና መቅመስ ኬሚካሎችን በጣም አደገኛ ነው። ሌላ አክት ሬስፖንሲብሊ ነገሮችን በሙሉ ኬሚካሎች ስንቀላቅል ምናምን በኢንስትራክሽን መሰረት መሆን አለበት። ዝም ብለን ማድረግ የለብንም። ሌላ ክሊን አፕ ነው፣ ማጸዳዳት ይኖርብናል። ስንሰራ ማጸዳዳት ከጨረስን በኋላ ማጸዳዳት ተገቢ ነው። ሌላ ኬሚካል ሃንድሊንግ ነው። ለምሳሌ ለሽታ ለሪስፓራቶሪ ሲስተም በጣም ቶክሲክ የሆኑ ኬሚካሎች ይኖራሉ። ሶ እነዛን ከሰውነታችን ራቅ አድርገን መያዝ ይኖርብናል። አክሲደንቶች ሲፈጠሩ ደግሞ ቶሎ መታጠብ ያስፈልጋል። ኬሚካል ሃይጂን ኔቨር ዩዝ አንሌብል ኬሚካል ለምሳሌ ስማቸውን ማናውቃቸው ያልተጻፈባቸውን ኬሚካሎች በፍጹም መጠቀም የለብንም ማለት ነው። ሶ ዚስ ኢዝ ዚ የመጨረሻው ፓርት ኦፍ ዚስ ቻፕተር ነው። ፍለሽ ካርድ አሉ። ዋትስ ባዮሎጂ ሳይንቲፊክ ስተዲ ኦፍ ላይፍ ኦር ሊቪንግ ቲንግ ነው። ዋትስ ሆሚዮስታቲስ ቅድም እንዳልኳችሁ ዘ ካራክተሪስቲክስ ኦፍ ሊቪንግ ቲንግ አንድ ነገር በህይወት አለ ስንል ምን ምን ማሟላት አለበት ካልነው አንዱ ኢንተርናል ኮንዲሽኑን ሜንቴን ማድረግ ነው። ሶ ሆሚዮስታቲስ ማለት ዘ ኤቢሊቲ ኦፍ ሊቪንግ ሲስተም ቱ ሜንቴን ሪላቲቭሊ ኮንስታንት ኢንተርናል ኮንዲሽን ዲስፓይት ኤክስተርናል ቼንጅ ነው። ከውጭው ሙቀት ቢጨምር ቢቀንስ ሰውነታችን ውስጡ ግን ኮንዲሽኑን ሜንቴን አድርጎ መቀጠል አለበት። ዋት አር ዘ ቱ ታይፕስ ኦፍ ሌንስስ ኢን ዘ ኮምፓውንድ ላይት ማይክሮስኮፕ ኦኩላር ሌንስ ወይም አይፒስ ሌንስ የሚባል እና ኦብጀክቲቭ ሌንስ የሚባለው ነው። and how is total magnification calculate total magnification እንዴት ካልኩሌት እናደርጋለን? አይፒስ ሌንስ መልቲፕላይድ ባይ ኦብጀክቲቭ ሌንስ ነው የምናደርገው። ማግኒፊኬሽን ኦፍ ኦኩላር ሌንስ መልቲፕላይድ ባይ ዘ ማግኒፊኬሽን ኦፍ ኦብጀክቲቭ ሌንስ። ለምሳሌ ኦኩላሩ ሁሌም 10 ነው ብላችኋለሁ ወይም ሞስትሊ 10 ነው። ሶ ኦብጀክቲቭ ሌንሶች ደግሞ ከ4 እስከ 100 ናቸው። ሶ እነሱ እናበዛለን። አራቱ ላይ ሲሆን 4 ታይምስ 10 40 ታይምስ ማግኒፊኬሽን ይኖረዋል። ለምሳሌ 100 ላይ ደግሞ 4 ታይምስ 100 400 yards ሶ 400 ታይምስ ማግኒፊኬሽን ይኖረዋል ማለት ነው። ዋት ኢዝ ዘ ፐርፐዝ ኦፍ አውቶክሌቭ? አውቶክሌቭ ቅድም እንደነገርኳችሁ ስቴሪላይዝ ለማድረግ ላቦራቶሪ ኢኩፕመንቶችን ይጠቅማል። ሃይ ቴምፕሬቸር ኤንድ ፕሬሸራይዝድ የሆነ ስቲም ይጠቀማል። ሳይንቲፊክ ሜተድ ምንድን ነው? በሳይንቲፊክ ሜተድ ዋት መስት ቢ ትሩ አባውት ሃይፖቴሲስ። ሃይፖቴሲስ ምን መሆን አለበት? ኢት መስት ቢ ቴስቴብል ትሩ ኤክስፐሪመንት። በኤክስፐሪመንት ቴስት መደረግ የሚችል መሆን አለበት። የሆነ ሱፐር ናቹራል የሆነ ነገር ካመጣን ኤክስፐሪመንታሊ ፕሩፍ ሃይፖቴሲስ መሆን አይችልም፣ ወይም ሳይንቲፊክ ሜተድ ውስጥ ያለ ሃይፖቴሲስ መሆን አይችልም። ዘ ዲፈረንስ ቢትዊን ኮርስ ኤንድ ፋይን አጀስትመንት ኖብስ። ኮርስ አጀስትመንት ሙቭስ ዘ ስቴጅ ራፒድሊ ፎር ጀነራል ፎከሲንግ። ኮርስ አጀስትመንት ላይ ፈጠን ያለ እንቅስቃሴ ነው የሚያደርግልን። የፋይን ወይም ፋይን አጀስትመንት ነው የሚባለው ግን በጣም በትንሹ ነው የሚያንቀሳቅስልን እና ኢሜጁ ሻርፕ እንዲሆን ይጠቅመናል ማለት ነው። የመጨረሻው ዋት ሹድ ዊ ዱ ኢሚዲየትሊ ኢፍ ኬሚካል ስፕላሽ ኦን ዩር ስኪን። ለምሳሌ ላብራቶሪ ውስጥ ሆናችሁ ኬሚካል ቢረጭባችሁ ምን ታደርጋላችሁ? መጀመሪያ ምን እናደርጋለን? ፍለሽ ዘ አፌክትድ ኤሪያ ዊዝ ኮልድ ታፕ ዋተር ፎር ሰቨራል ሚኒት ኤንድ ኖቲፋይ ዘ ኢንስትራክተር ነው። ላያችን ላይ ወይም ያረፈብን ስኪን ላይ የቧንቧ ውሃ ወይም ንጹህ ውሃ ማንኛውም ንጹህ ውሃ እናፈስበታለን። ሶ ዘ ኢንስትራክተሩን እነግራለን። ሶ ዚስ ዩኒት 1 ግሬድ 9 ባዮሎጂ ኢንትሮዳክሽን ቱ ባዮሎጂ። እንግዲህ ይህንን ቲቶር ከተመቻችሁ ኖቱ ከተመቻችሁ አስተያየት ኮሜንት ላይ አስቀምጡልን። ሰብጀክት ሁሉንም ግሬድ ፍሮም ግሬድ 9 to 12 ኖቶች አዘጋጅተን ጨርሰናል። ቪዲዮዎችን ደግሞ በምትፈልጉት ኮርስ እና በምትፈልጉት ሰብጀክት ኦር ዩኒት ላይ የምንሰራላችሁ ይሆናል። This is for today. Thanks.